ለመጀመሪያ ጊዜ በጣም ሼክ መሆኑ የተሰማኝ ይሄኛው ምግብ ቀምሼው ከመጣፈጡ የተነሳ በጣም አልቅሻለሁ። ሆዳችሁ ከባሳችሁ የምግብ ብሉና እስቲ አልቅሱና። እንዳለ የምታዩት ምግብ የጾም ነው እና የጾም እንጨት ነው፣ ግን ስሙን የምታስቡት ብየዋለሁ። በምን ስለሚሆን ዛሬ ትንሽ ቀበጥ ብለን ያው በመፍጫ ነው ቀይ ስሩን የምንፈጨው። ቀበጥ ነገር ሳነሳ እኛ ሰፈር ነው ይዛል በጣም የምትቀጥልና እንዴ ነሽ ታናሽ ለማለት ያህል ከዛ ምንም ሳናስተርፍ በሳህን እንገለብጠዋለን። የጾም ስጋ እኔ ስለማላውቅ ነው። የጾም ስጋ አለ፣ ግን ከምንድን ነው የሚሰራው? ልክ እንደዚህ ጥብልግልግ ሲል የዘኒት ቅባት እንጠቀማለን። የዘኒት ቅባት የዘኒት ቅባት ምንድን ነው? ጸጉራችን የምንቀባው ነው ወይስ ኦሊቭ ኦይል ማለት ነው? የዘኒት ቅባት ምን ነበር? ቅመምና ቅመማ ቅመሞችን እንጨምራለን። ከዛ በኋላ እዚህ ጋር 10 አረንጓዴ ጠርሙሶች በግድግዳ ላይ ሲሰበር 9 ይቀራል እያላችሁ እስከ 1 ድረሱና ከ1 በኋላ ከደረሳችሁ ውሃችንን እንጨምራለን ለማለት ነው። ይሄኛው እዚህ ጋር እንደገባ ነው። ከዛ ልክ የተቆላላው ቁሌቱ እንደዚህ ሲሆን የምንጠቀመው የጾሙን ይሄኛው ነውና ማችሁ ይዩት። የጾም ስጋ አለ። የጾም ስጋ ከምንድን ነው የሚሰራው? እኔ ያወቀ ተጠነቀቀ የዘነጋ የተፈጨ ስጋ ሆኖ የጾም ስጋ ለመጀመሪያ ጊዜ ስላየውና ስለሰማው ነው። የጾም ስጋ ከምንድን ነው የሚሰራው? የጾም ቅቤ አውቃለሁ ከአትክልት እንደሚሰራ። የጾም ስጋ እንዴት ነው ሊሰራ ይቻላል? ግራ ገብቶኝ ነው የሆነች። የጾም ስጋ ከበላን ምን ጾም ነው? የጾም ቅቤ ምኑ ተጾመ? ግን ባለሙያ ነው በጣም ልጅ። ሴት እንኳን እንደሱ አታቆላላ። ምስር መስሎኝ ነበረ ነው መጀመሪያ እንደዚህ ሲበላው ምስር መስሎኝ ነበረ። ሰላጣው ተመችቶኛል። እኔ ያንኛው እንኳን መጀመሪያ ምስር መስሎኝ በጣም ደስ ብሎኝ ነበረ። ከዛ የጾም ስጋ ሲል ነው እና ምስር እወዳለሁ። ለማንኛውም በጾም ላይ ድንች ተቀቀለ፣ ተጠበሰ በሰላጣ ሰላጣው በቃ ያንኛው የጾም ስጋ ባይሆን ምስር ቢሆን በጣም ፐርፌክት። ግን እስኪ ንገሩኝ፣ የጾም ስጋ አለ የምታውቁ በእናታችሁ በኮሜንት። ያው ምስር ነው የሚመስለው፣ ግን ጾም ስጋ ስለደበረኝ አጠቃላለሉ ደስ አይልም።